ሰላም ጤና ይስጥልን እንዴት አላችሁ? ለዛሬ እስቲ ኮምፒውተር ስንገዛ ከመግዛታችን በፊት ትኩረት ሰጥተን ማየት ያለብንን ነገሮች እናያለን። እንግዲህ ኮምፒውተር ስንገዛ መጀመሪያ ኮምፒውተሩን ለምንድነው የምንፈልገው የሚለውን ማወቅ ነው። ኮምፒውተር የምንፈልገው እንግዲህ ለአንድ ለቪዲዮ ኤዲቲንግ፣ ፎቶ ኤዲቲንግ፣ ለስሪዲ ሞዴሊንግ እና አኒሜሽን፣ ሁለተኛ ደግሞ ጌሞች ለመጫወት እንፈልገዋለን ማለት ነው ኮምፒውተሩን። በሶስተኛ ደግሞ ይሄ ለቢዝነስ ስራዎች ቀለል ያሉ ስራዎች የኦፊስ ስራ ሊሆን ይችላል። ብዙ ክብደት የሌላቸው ለኤዲቲንግ ብዙ ክብደት የሌላቸው ወይም ደግሞ ቀለል ያሉ ዘፈኖችን፣ ቪዲዮዎችን ለማየት እና አንዳንድ ኦፊስ ማይክሮሶፍት ኦፊስን ለመጠቀም ምናምን የምንጠቀመው የቢዝነስ ኮምፒውተር ማለት ነው። ስለዚህ ከነዚህ ውስጥ እነዚህን ከለየን በኋላ አሁን እኛ እንግዲህ ዛሬ ትኩረት አድርገን የምናየው ለቪዲዮ ኤዲቲንግ ለቪዲዮ ኤዲቲንግ ለስሪዲ አኒሜሽን ያው ይህም ማለት ለእንትንም ያገለግላል ማለት ነው። ለጌሚንግ ላፕቶፖች ወይም ደግሞ ኮምፒውተሮች ማለት ነው። ስለዚህ የእነዚህን የኤዲቲንግ ወይም ደግሞ የግራፊክስ ኮምፒውተሮች ስንገዛ ምን ላይ ነው መጀመሪያ ትኩረት አድርገን መስጠት ያለብን? ማንኛውን ነው ማየት ያለበት መኖር ያለበት ምናምን ነገሮችን እንመለከታለን። ስለዚህ ለቪዲዮ ኤዲቲንግ፣ ለስሪዲ አኒሜሽን፣ ለፎቶሾፕ፣ ለግራፊክስ ለመሳሰሉት ነገሮች እነዚህን ተወድ ያሉ ኤዲቲንግ ለምንሰራቸው ነገሮች የሚያስፈልገን ለግራፊክስ እንግዲህ ስቶሬጁ ያስፈልጋል። ስቶሬጁ እንግዲህ ኤስኤስዲ የሆነ ቢያንስ 512 ጂቢ የሆነ ኮምፒውተር ሊሆን ይገባል። ራሙ ደግሞ ከተቻለ 16 ጂቢ እና ከዛ በላይ ቢሆን ይመረጣል። ካልተቻለ ግን 8 ጂቢ ቢሆንም ይቻላል። ግራፊክስ ካርድ ግዴታ ነው። ግራፊክስ ካርድ እንግዲህ የኤዲቲንጋችንን በተለይ ሬንደር ስናደርግ ፍጥነት እንዲጨምርልን የሚያደርገው ግራፊክስ ካርድ ስለሆነ ግራፊክስ ካርድ ያስፈልገናል ማለት ነው። ግራፊክስ ካርዱ የኒቪዲያ ግራፊክስ ካርድ ሆኖ ቢቻል 4 እና ከዛ በላይ ነው መሆን ያለበት። ዝቅተኛ ግን 4 መሆን አለበት። ከተቻለ ከ4 በላይ የግራፊክስ ካርዱ 4 ጂቢ እና ከዛ በላይ ቢሆን ጥሩ ነው። ሌላው ትኩረት አድርገን ልናየው የሚገባው እንግዲህ የፕሮሰሰር ወይም ደግሞ ኮሮቹ ማለት ነው። ኮር አይ3፣ አይ5፣ አይ7 እና አይ9 ወይም ደግሞ በራይዘንም ከሆነ ራይዘን 3፣ ራይዘን 5፣ ራይዘን 7 እና ራይዘን 9 እያለ ይቀጥላል ማለት ነው። እነዚህን ማየት አለብን። እኔ ግን የምመክረው ስለዚህ ለዚህ ዝቅተኛ ብዬ የማስበው ከተቻለ አይ7ንም አይ9ንም በዛ በላይ ጀነሬሽኑም ከፍ ያለ 10፣ 11፣ 12 ከዛ በላይ መጠቀም ይቻላል። ግን ዝቅተኛ ማለው አይ5 ሆኖ ቢያንስ ወይም ደግሞ ራይዘንም 5 ሆኖ ጀነሬሽኑ ከ8 እና 9 በላይ ከተቻለ ከዛ በላይ እስከ 13፣ 14 ድረስ መግዛት ትችላላችሁ ማለት ነው። ስለዚህ ይሄ ያስፈልጋል። ከዛ ውጭ ደግሞ ዋና ነገር ትኩረት ማድረግ ያለብን እነዚህን ከገዛም በኋላ እነዚህን ከመረጥን በኋላ ከኮሩ አለ ከኮሩ ቀጥሎ ጀኔሬሽኑ አለ። ኮር አይ7ንም ወይም ኮር አይ5 ብሎ ከዛ ሰረዝ አለች። ከሰረዝ ቀጥሎ ቁጥር አለ። 8 ከሆነ 8ኛው ጀኔሬሽን ማለት ነው። 10 ከሆነ 11ኛው ጀኔሬሽን ማለት ነው። ለምሳሌ ይህን ኮር አይ7 ይህን ኮምፒውተር ኮር አይ7 ሰረዝ 11800 ኤች የሚላለ ይህ የምንመለከት የሚያመለክተው ምንድነው የሚለውን እንመለከት። ኮር አይ7 እንግዲህ እንትን የኮምፒውተሩ የፕሮሰሰሩን እንትን የሚያሳየን ዩኒቱን የሚያሳየን ኮር አይ7 ነው። ከዛ ቀጥሎ ደግሞ ከሰረዙ ጋር 11 ይላል። ይሄኛው 11ኛው ጀኔሬሽን ማለት ነው። 8 ከሆነ 8ኛው ጀኔሬሽን ማለት ነው። ከኮር 5ም ሆነ 9 ብሎ ከሰረዟ ቀጥሎ ያለችው ቁጥር የጀኔሬሽን ነው የምታሳየን። ከጀኔሬሽኑ ቀጥሎ ደግሞ ፕሮ አሁን ለምሳሌ የዚህኛው ኮር አይ7 ሰረዝ 11800 ኤች ይላል። አሁን በዋናነት ትኩረት ማድረግ ያለባቸው እዚች ኤች የምትለው ላይ ነው። ኤች ማለት ሃይ ፐርፎርማንስ ማለት ነው። ሃይ ፐርፎርማንስ ማለት ኮምፒውተራችን በጣም ፈጣን ነው፣ ብዙ ነገሮችን ፕሮሰሰር ሊያደርግልን ይችላል ማለት ነው። ስለዚህ ስንገዛ በተለይ ለቪዲዮ ኤዲቲንግ እና ለአኒሜሽን፣ ለፎቶሾፕ፣ ለአዶቤ ፕሪሚየር፣ ለዳቪንቺ ሪዞልቭ ምናምን የምንጠቀም ከሆነ ትኩረት አድርገን መግዛት ያለብን ስንገዛ ከግራፊክስ ካርዱ ሁሉንም ከተመለከትን በኋላ ስለዚህ ይህችን ኤች የምትለዋን መመልከት አለብን ማለት ነው። ኤች የምትለዋ ነው መሆን ያለባት። ከዛ ውጭ ግን ለዚህ ለቀለል ላሉ ስራዎች የምትጠቀሙ ከሆነ እንደዚህ ፊደሏ መጨረሻ ላይ ያለችው ኤች ሳትሆን ዋይ፣ ጂ1፣ ጂ7፣ ዩ የሚሉት ናቸው። እነዚህ ዝቅተኛ ፍጥነት ያላቸው ናቸው። ባትሪ ግን ረጅም ጊዜ የሚያገለግል ባትሪ ያላቸው ናቸው። የእነዚህኞቹ የግራፊክስ እና ቪዲዮ ኤዲቲንግ ወይም የግራፊክስ ኮምፒውተር ባትሪያቸው ያው የአጭር ሰዓት ነው። ምክንያቱም ኃይል በጣም ስለሚጠቀሙ ባትሪያቸው ረጅም ጊዜ አይቆይም። ከዛ ውጪ መግዛት ያለባችሁ ዋናነት ለቪዲዮ ኤዲቲንግ፣ ለግራፊክስ፣ ለአኒሜሽን የምትገዙ ከሆነ በማንኛውም በኮር አይ7ም ሆነ በኮር አይ5ም በኮር አይ9ም ከዛ በላይ ባሉትም ቢሆን ከጀኔሬሽኑ ቀጥሎ ኤች የሚል ኤች ሲሪየስ የሆነ
መሆን አለበት ማለት ነው። ኤች ማለት ሃይ ፐርፎርማንስ ነው። ስለዚህ ይህን ትኩረት አድርጋችሁ መግዛት አለባችሁ ማለት ነው። እሺ እንግዲህ የዛሬው መረጃችን ይህን ይመስላል ማለት ነው። እንግዲህ ተጨማሪ መረጃዎችን ማለትም በቪዲዮ ኤዲቲንግ፣ ፎቶሾፕ፣ ስሪዲ ሞዴሊንግ እና አኒሜሽን፣ ቱዲ ሞዴሊንግ እና አኒሜሽን ማለትም በብሌንደር፣ ዳቪንቺ ሪዞልቭ፣ አዶቤ ፕሪሚየር፣ አዶቤ ፎቶሾፕ፣ አዶቤ ኢሉስትሬተር፣ ካርቱን አኒሜተር እና የተለያዩ ሌሎችም ሶፍትዌሮችንም የተመለከቱ ትምህርቶችን በዚህ በፊደል ግራፊክስ እንለቃለን ማለት ነው። ስለዚህ ተጨማሪ መረጃዎችን እንዲሁም ትምህርታዊ ነገሮችን ማግኘት ከፈለጋችሁ የፊደል ግራፊክስን ሰብስክራይብ አድርጉ። አመሰግናለሁ።